كانم سر السران رفت اللي ماتا اي ماتا عندنا مولدين وزاي بتاع مسكين በቃ ልነግርሽ አልችልም ታኩ ሜዳኮ ካሰራ ከሁለት ዓመት በፊት እዚህ መድረክ ላይ ነው ዘፈን የጀመረው ጥሪው ጥበብ ለሆነለት ጥበበኛ ከልጅነት ጀምሮ በሄደበት መንገድ በሚኖርበት ቦታ በሚመገብበት ገበታ እንኳን ሳይቀር የጥበብ ፍቅር ውል ያለበትና ረፍት የነሳው ህመምና ደስታ የሆነው ለህመሙ ማስታገሻ ለደስታ ማብሰሪያ ወደ ሆነው የሰውና ሉባልታ የማህበረሰቡን ቅያሜ አንዳንዴ የራሱን ጣፋንታ እንኳን ሳይወሰንና ሳይመርጥ የጥበብን መንገድና ስሜት ብቻ እንዲያደምጥ ትገፋፋለች ጥበብ ራሷን ብቻ ታደምጣለች ይሉንታ ማይሸበባት ገንዘብ የማያታልላት ረሃብ የማያከሳት ጥበብን ፍለጋ ትንሽ የማይባል ትውልድ ወደፊት ተራምዷል ለርሷ ሲለም ራሱን በጥበብ ውስጥ አስገብቶ በጥበብ ክር ቃኝቷል የአራቱ ቅኝቶች ባለቤት እንደሆነች የሚነገርላት ወሎና አካባቢዋ ዛሬም ድረስ ስማቸውን ስንጠራ በጥበብ አፍቃሪው አምሮ ዘንድ የሚመላለሱ ሙዚቃዎቻቸውን የምናስተውስላቸው አሁንም የምናደምጥላቸው ሙዚቃዎችን የሰሩልንን የጥበብ ሰዎች ያዘ ቡድን ተመሰረተ የወሎ ላሊበላ የኪነት ቡድን ሰባ ቤት ነው እንግዲህ ወሎ ላሊበላ ኪነት ቡድን ወደ ዘመናዊነትና ባህላምባ ከመግባቱ በፊት የአገር ባህል ተጫዋቾች የሚል ነበር መጀመሪያ የላሊበላ ኪነት ከመመስረቱ በፊት መሰረቱ የአዝማሪዎች ወይም በየጠጅ ቤቱ በየጠላ ቤቱ የተለያየ ቦታ ላይ ይጫወቱ የነበሩ የባህል ተጫዋቾቻችን አዝማሪ ብለን የምንጠራቸው የማሰባሰብ ስራ ነበር ያ ምንድነው የወዘሮ ሲል የሙዚቃ ባንድ ነበረ በዛ ዘመን በ1969 አካባቢ ይሆናል ጊዜው በዛ ዘመን የነበሩ የባህል ተጫዋቾችን አሰባስቦ የራሳቸው ሙዚቃ ሲሰሩ የባህል ቡድኑ እንደገና በ1971 ዓመተ ምህረት አካባቢ የላሊበላ ኪነት ቡድን ከየቀበሌው ከተለያዩ አካባቢዎች እየተሰባሰበ አቶ ቀለመወርቅ ደበበ ከኢትዮጵያ ብሔራዊ ቲያትር እዚህ ተመደቡ መጡ እሳቸው እንደመጡ የመጀመሪያው ስልጠና የጀመርንበት ቲያትር ቤት መርሆ ቤተ መንግስት አዳራሽ ነበረ ሰው ሁላን በሽታው ራስ ወገቡን ሰው ሁላን በሽታው ራስ ወገቡን ነው እኔ በሽታዬ ባቲን ነው ስሜታቸውን አዳምጠው ውስጣቸውን ተረድተው ያለማንም ቆስቋሽና ጉትጓጅ በየቦታው በመንቀሳቀስ ማሲንቋቸውን ይዘው ይዞሩ የነበሩ አዝማሪያን በወቅቱ አንድ ላይ ቢሰባሰቡ ወሎንና አካባቢዋን በሙዚቃ ያስጠሯታል ከዛም አልፎ ለሀገር ኩራት ይሆናሉ በሚል ነበር በወሎ ላሊበላ ኪነት ውስጥ የተሰባሰቡት ለወሎ ሙዚቃ ብቻ ሳይሆን ለኢትዮጵያ ሙዚቃ ታሪክ ትልቅ አስተዋጽኦ የነበራቸው ልጆች ነበሩ ወሎ የአራቱ ቅኝቶች መፍለቂያ ብቻ ሳይሆን በርካታ የጥበቡ ሰዎችን አፈታለች አሁንም እየሰሩ ያሉ እስከ በአጠቃላይ ቁጥራችን ወደ 33 ይደርስ ነበር በዛን ሰዓት 33ታችንም ዘፋኞችም ነን ተወዛዋዦችም ነን ቲያትረኞችም ነን ዚነት ሙሀባ ማሪቱ ለገሰ ፀሐይ ካሳ
ዙሪያሻውዩ ወርቅነሽ ዋሲሁን ወዛት ተወዛዋዥነት ነበረች። ትግስት አባተጫን አይናማን ተጫዋች የነበረች ልጅ። ከወንዶች መሐመድ ይመር ከመከም እነዚህ በሀገራችን በጣም የሚታወቁ ናቸው። በዘመኑ የነበረ አደማዳነ የአገውኛን ብሔረሰብ ትልቅ ደረጃ ያደረሰና ከዛ መሰረት ይዞ የነበረ ልጅ ከተወሰነ ጊዜ በኋላ በህመም ምክንያት ሞቷል። አደማዳነ ማንንም ያውቀዋል፣ ይተውናል። ይህ ስልሽ ግን ሁሉም በታዋቂነት ይቀጥሉ እንጂ ተወዛዋዥም የቲያትር ተዋናይም መድረገጽ ሰራተኛም ሌላም ይሁን በበርካታ ጊዜ ያሳለፉ ናቸው። በጣም ተሰውም ፍቅር ታገኝ እኔም በቃ ስሜቴም እንትን እያለ ሲመጣ ወደ ላሊበላ ከመስጓድ ደግሞ አብሬ መሳተፍ ጀመርኩኝ። በህዝብ ጋር አድናቆትን ማግኘት ጀመርኩኝ። እኔም በዛው ስሜቱ እየገፋፋኝ እዚህ ደረጃ ደረስኩ። እንዳው ዘራፌዋ እንዳው ዘራፌዋ የወሎ ላሊበላ ኪነት ቡድን ለኢትዮጵያ የሙዚቃ ኢንዱስትሪ የሙዚቃ ጥበብ ትልቅ አስተዋጽኦ ነው ያበረከተው። ከወሎ ላሊበላ ኪነት ቡድን በኋላ የሱን ፈለግ ተከትለው ነው ነግሽ አባይን ፋሲለደስ የመሳሰሉት ሌሎቹ የጅማ ቦሳ ኪነት የደቡብ የሐረር ኪነት እነዚህ የመሳሰሉ የክፍለ ሀገር ኪነቶች የተፈጠሩት። የጮርቃነት ምስራቼ የህፃንነቴን ብስራት የልጅነት ዘመኔን ያሳለፍኩብሽ መሬት ልቃኝሽ በሀሳብ ልቃኝሽ በሀሳብ በትዝታሽ ለምለማ መንደሬን እንደምነሽ። በወቅቱ ድሮ ላሊበላ ኪነት ውስጥ ብዙ ነገሮች ነው የምሰራው። ሙዚቃ መሳሪያ ጨዋታለሁ፣ ድራም፣ ውዝዋዜም ሞክሬያለሁ። በአብዛኛው ጊዜ ድርሰት ነው የምሰራው። የግጥም፣ የዜማ፣ የሙዚቃ ድርሰቶች እሰራለሁ። የቲያትር ጽሁፎች እና ቲያትሮች እሰራለሁ። ቲያትርም ተዋናይ ነበርኩ እንደ ሁሉም ማለት ነው። ሁሉም ባለሙያዎች እዛ ጋር ይሄ ነው የምንለው የለን። ሁሉንም ሙያ ነው የምንሰራው። የቡድኑ አባላት በሙሉ ሁለገብ ነበር ነው ማለት ነው። ይሄ ማንንም ያስተማረው አልነበረም። ከጀርባ ሆኖ የሚያስተምረንም ኃይል አልነበረም። ኃይሎችኛው ነበር። እዚህ ኪነት ቡድን ውስጥ ያለ ሰራተኛ በሙሉ የኔ መደብ ይሄ ነው የሚባል ነገር የለም። ሁሉም በቃ አንዱ ያንዱን ስራ ሰርቶ ማለፍ ነው። በቃ መስራት፣ ሁሉ ጊዜ መስራት ነው። አርሶ አደር ነኝ የቆለኛ አርሶ አደር ነኝ የቆለኛ ማኛ በጥሬ ምን ሞኛ አንተ። እነዚህ ሁለገብ የሆኑት የወሎ ላሊበላ ኪነት ቡድን አባላት ለስራው ልዩ ፍቅርና ስሜት ነበራቸው። በወቅቱ የላሊበላ ኪነትን ትልቅ ደረጃ ላይ ያደረሰው ብለን የምንለው ምንም አይነት ሌላ ነገር የተጨመረ የተከለሰ ነገር የለም። በዛን ጊዜ እያንዳንዱ ባለሙያ የሙያ ፍቅር ነበረው፣ የሥራ ፍላጎት ነበረው። በሙያው ተገዢ ለመሆን የነበረው ስሜት በጣም ሩቅ ነበር። ያ በዚህ ያለ አንዱ ካንዱ ይማራል፣ አድጎም ለመሄድ ይጥሩ ነበር።
የዲሲፕሊኑም ጉዳይ እንደዛው እያንዳንዱ የሙዚቃው ባለሙያ ወይም የቲያትር ቤቱ ባለሙያ ወይም የኪነቱ ባለሙያ ሁሉ ጊዜ እዚች በር ከገባ ጀምሮ ወደ ጥበቡ ነው የሚገባው ፕላስ መሰረታችን ህዝብ ስለነበረ ከታች የባህል ስራችን ይዘን መተን ነበር የምንሰራው ህዝብ የሚፈልገውን ስሜትና ቆስ ስለነበረ ያንን ያደረገው ምንድነው አንድ ነን እያንዳንዱ የላሊበላ ኪነት አንድ ነው አውቶቡስ ላይ ይሄድን ጉዞ ይሄድን ዜማ ይሰጣል ዜማ ይወጣል እነ ዳምጤ መኮንን አሉ ያወጣሉ ዜማ ይሰጡናል ያንን ያጠናል አድርሰን የምንገባበት ቦታ ላይ ለመድረክ ላይ ይውላል ያ ነገር በቃ ለመሐመድ ይመር ይሰጣል ለማሪቱ ይሰጣል ለዚህ ነው ይሰጣል ለኔ ይሰጣል ለእያንዳንዱ ይሰጣል እነ ጋሻራጌ እዛው ማሲንቋቸውን ያወጡና እዛው ዜማና ግጥሙ ኢንትሮ ብሪጅ ምናምን እዛው መኪና ላይ መንገድ ላይ ያልቃል ዜማውም ግጥሙም እዛው ላይ ያልቃል መድረክ ላይ ልክ እንደወረድን በቃ ለዝግጅት ይቀርባል እና የሥራ ተነሳሽነትና የሥራ ፍቅሩ የነበረው ፍቅር በቃ ልነግርሽ አልችልም ወደ አዲስ አበባ ልንሄድ 13 ክፍላተ ሀገር የባህል ቡድን ጋር ልንዘፍን ስንሄድ ፕሮግራም ተይዞ ስንለማመድ እዚህ መድረክ ላይ 24 ሰዓት መውጫተን ሳንወጣ ለሙያው ቅድሚያ በመስጠት በሞሰብ እንጀራ ከዚች ሆቴል አስመጥተን መድረክ ላይ በሞሰብ እንጀራ 30ዎቻችንም አንድ ሞሰብ እንጀራ ጎርሰን ትሬኒንግ ስናደርግ አድረን ነው አዲስ አበባ ሄድ ነው ሁላችንም ተከባብረን የሴቶቹን በጊዜ እንዲገቡ ወንዱም በተወሰነ ሰዓት አንድ ሰዓት ቢበዛ ይፈቀድለት እንደሆነ እንጂ ሁሉም በያቅጣጫው ተቆጣጣሪ ያለው በመድረክ ላይ ምን ሰራውን ተጠራአሞ እኩል ነው የምንካፈለው አስተናጋጀለ ትኬ ቆራጨለ ዘፋኘለ ሁሉ በቃ ሁሉም የተገኘው ገንዘብ አንድ ላይ ተጠራአሞ ያ ገንዘብ እኩል ተካፍለን ስንመለስ ለየቤተሰቦቻችን ቃል ገዝተን እንገባለን እስከዚህ ነው ፍቅራችን በወቅቱ ዜማቸውንና አንድነታቸውን አይተው ያደነቁ የጥበብ ወዳጆችም አቅማቸው የፈቀደውን ሁሉ ለቡድኑ አበርክተዋል ገንዘቡን ሰጥቶ ሸልሞ ሲያጣ ገንዘቡን ሲጨርስ ልጁን ብድግ አድርጎ እንደ ስጦታ መልክ እንደ ሽልማት የተሰጠበት የባህል ቡድን ነው የቡድን እኮ አውቶቡስ ከመሸለም ጀምረሽ ብዙ ታሪኮችን ያሳለፈ ነገር ነው ከመከም ኩለ መጋለየ ከመከም ኩለ መጋለዋ ከመከም ጎፈሬ ከመከም ጎፈሬ ለወል ብላ ነዳቸው ልቤን እንደ በሬ ከመከም ኩለ መጋለየ ከመከም ኩለ መጋለዋ ከመከም መጣች አገሬ ልጅ ከመከም እንዳረግ ተመዛ ከመከም መጣች ወንዜ ልጅ አልተጫዋቾች ጃኖ የተቀበሉ ተብለን ነጫጭ አሰፍታችሁ ተብለን በሳንቲማችን አሰፍተን ነጫጭ ለብሰን ግቢ መንገድ ተቀብለን አስገብተን 3 ቀን ተሰልፈን አይጠየፍ ግብር ሊያበሉ ሲገቡ ገደሉ ላይ ተሰልፈናል ግብር አብልተው ሲወጡ በቦልሷ ሲወጡ እንዲህ ሲሉ አዩን አባሬታቸው እንዲያ ምንድናቸው እነዚህ ምንድናቸው ሲሉ እነዚህ ማይባል ተጫዋቾች ናቸው ትናንትም ተሰልፈዋል ምናምን አላቸው የሆነ ክቡር ዘበኛ ነው ግድንግር ነው መቼም አንድ ጣቱ ቢመታሽ ትሞቻለሽ ባይኑ ይገላል አሁን አቆማሉና ቆሙ ዘወራሉና ነገር አረጉት ከኋላ ያለውን ሰው አላለ ለካጀርባቸው ላይ ቦልሷ ውስጥ ብር ስራቸው ነው ያሉት አሁን አንድ ክቡር ዘበኛ መጣና ዝህ ላይ ያዘን ደንደሳችንን ያዘና አሰለፈን እንዲህ አርጎ ሌላ ሰው በጎን እንዳይገባ በእንዲች እየተጠጋን 4 ብር እየቆጠረ
ሰጠን። ያችን 4 ብር ይዘን ከተማው ሊጠቅመን ነው እንደ ሌሊቱን ደስታችን። መንገደኛው ልቤ መንገደኛው ደና ይወዶ ከማያውቀው ሀገር ተሻገረ ማዶ አይ ማዶ ቀንም ስራ አልሰራ እረፍት ማታ አይ ማታ ለገንዘብ ሳይሆን ለጥበብ ሲሉ ሁሉንም ነገራቸውን ትተው ከቦታ ቦታ እየተንቀሳቀሱ የተለያዩ ኪነ ጥበባዊ ስራዎችን የሚያቀርቡት የቀድሞ የወሎ ላሊበላ ኪነት ቡድን አባላት ባላሰቡት ባልተዘጋጁበት መንገድ ድንገት እንደሚፈርስ በአንድ ደብዳቤ ተገለጸላቸው። ተወካይ የነበረ ልጅ ነው በህይወት የለም መሰለኛው። ተወካይ ሆኖ ዋናው አልነበረም። ከዚህ ቢሮ ወጥቶ እዚች በራፏ ላይ ለጥፎ ገባ። አዳራሽ ገብቶ ውጡና ማስታወቂያ አንብቡ አለን። አረ ምንድነው ማስታወቂያ ብለን ስንወጣ ጊዜ አይ የወሎ የላሊበላ የኪነት ቡድን ባለሳሳት የወሎ የላሊበላ የኪነት ቡድን አባላት የኪነት ቡድኑ አባላት ብቻ ነው ከደሞዝም ሆነ ከስራ ያታገዳችሁ ስለሆነ ወደ ያገራችሁ እንድትሄዱ ነው ወደ ያድራሻችሁ እንድትሄዱ ትላለች። አንቺ ያደጉሽራ የመስከረም አብራሪ የሰላም ዘመን ምስራች ለዓለም ሕዝቦች ዘምሪ በውጭ ገረዳ ከብር የጥበብ የህዳሴ ጉዟችንን አሉብለናል። እንደገና መወለዴ ነው ዛሬ በጣም ደስ ይላል። ተውደ ማማ በማሚዬ ተውደ ማማ በጣም ነው ደስ ያለኝ። በቃ እነሱ ጋር ያለው ነው የሚመስለኝ። እኔ አሁን ተሰምተው የማይሰለቹ ዜማዎችን የሚያደምጠው የጥበብ አፍቃሪም በቡድኑ መፍረስ ያደረበት ቁጭትና ትስታ እንዲሁ አልቀረም። የወሎ ላሊበላ ኪነት ቡድን አባላት የነበሩ በሀገር ውስጥ የሚገኙ አባላቶችን እንዲሁም ወጣት ልጆችን ይዞ መስከረም 14 2006 ዓ.ም የወሎ ባህል ቡድን በሚል እንደገና ተቋቋመ። የ2006 አዲስ ዓመት ለባህል ኢንዱስትሪው ገጸ በረከት ይሆን ዘንድ የወሎ ባህል ቡድንን በማደራጀትና በማሰልጠን የጥበብ የህዳሴ ጉዟችንን አሉብለናል። የኢትዮጵያ ህዝብ ልክ ውስጥ የማይጠፋ የላሊበላ ኪነት ቡድን እንደገና በረከቱ ሳይሆን እንደገና መወለዴ ነው ዛሬ በጣም ደስ ይላል። በእናንተ በመስተዳደሩ ድጋፍ በወሎ ልጆች በባለ ሀብቶቹ ድጋፍ ዛሬ የመሰለ አበባ የሆነ ነገር ስናይ እንዴት መደሰት የለብንም? እኔ እንጃ እኔ ውስጤ ሁሉ በጣም ይሄ በጣም ለኛ ትልቅ ድል ነው። በእናታችሁ እና እኔ አላውቅም ምን መሆን እንዳለበት በጣም ዛሬ እዚህ ቦታ ላይ እንደገና ቆሜ ነኝ። አሁን ከ22 ዓመት በፊት እዚህ መድረክ ላይ ነው እኔ ዘፈን የጀመርኩት። አብሮን የነበሩ ስራ ባልደረቦቻችን ነራጌ ኢማም እነ መሐመድ ይመር ከመከም ሌሎቹ አብረው መጥተው ሲሰሩ ደስ ይልሻል። በዚህ ደረጃ እድሜ ደርሰው ያለፉት ቢያልፉም ያሉት ደግሞ ለህፃናቶቹ ለተተኪዎቹ አስተምሮ ለማለት በዚህ ደረጃ መድረሱ ደስ ይለኛል። ወደ ኪነ ጥበብ ዓለም ውስጥ ገባለሁ ብዬ መለሳለሁ ብዬ አላሰብኩም።
ተው ደማማ ደማምዬ ተው ደማማ ተው ደማማ ደማሜ አትምጣብኝ በልሜ። አሁን ላይ ደግሞ ይሄኛው የሚተካው ላሊበላ ኪነት ቡድን እንደምወስዳቸው በወጣት የተገነባ ቡድን ነው። እጅግ ደግሞ እነዚህ ደግሞ ያንን ፈለግ ተከትለው አሁን ያለውን ነገር እጅግ በፈጠነ ሁኔታ ተረክበውታል። በኪነ ጥበቡ ገናን የፊተኛው መስመር ያዝ አካባቢ ነበር የነበረው። አሁን ሌሎች እየቀደሙት ሄደዋል። በእኛ ሀገር ደረጃ ላይ ሁሉ መቅደማቸው መልካም ነገር ነው። ግን በደንብ ሰርተሽ እኩል መራመድ መቻል አለብሽ። ካልሰራሽ ችግር ምንድነው ብለሽ የሚለውን ነገር አይተሽ ፈትሸሽ ያን ነገር ማስተካከልና እውን ማድረግ ይጠይቃል። ከዚህ አኳያ ነው በአንድ ወቅት በተለያየ መገናኛ ብዙሃን ምስላቸውን አይተው ድምጻቸውን ሰምተው ያደነቋቸው የወሎ ላሊበላ ኪነት ቡድን አባላትን በመቀላቀላቸው ያሁኑ የወሎ ባህል ቡድን አባላት ደስተኛ መሆናቸውን ይናገራሉ። ለኛ እዚህ ቡድን መቀላቀል ማለት እንጃ በጣም ትልቅ ደስታ ነው ያለኝ። እውነቴን ነው የምነግርሽ። ምክንያቱም ቢያንስ በቃ እነሱ ጋር ያለው ነው የሚመስለኝ። እኔ አሁን የእነሱን ስራ በጣም ስለማከብረውና ስለምወደው በቃ እነሱ ጋር ያለው መስሎ ነው የሚታየው። አማሮ ናይልኝ ከጁ ናይልኝ ከመርጦ ነይ ከውድምን ማሬወን ውሃ ሞልቶ ሰወዶ መመንመን አባካኝ። አሁን ደግሞ በእኛ በወጣቶች ተደራጅቶ እንደገና እንደ አዲስ እየተቋቋመ ነው። ከዛ ውስጥ ደግሞ እኔ በመኖር በጣም ብዙ ደስታ ይሰማኛል በውስጤ። ከወሎና አካባቢዋ የተውጣጡ የወሎ ባህል ቡድን አባላት ሙያውን አውቀውት እንዲሰሩ ለስራው ፍቅር እንዲኖራቸው በአንድ ጥላ ስር ተሰባስበው ለ6 ወር ያህል የተለያዩ የሀገራችንን ብሔር ብሔረሰብ ዜማና ጭፈራ በተወዛዋዥና ኮሪዮግራፈር ተመስገን መለሰ እንዲሁም በቀድሞ የወሎ ላሊበላ ኪነት ቡድን ውስጥ ሁለገብ በሆነውና አሁን ቡድኑን በማሰልጠን ላይ በሚገኘው ዳምጤ መኮንን ሰልጥነዋል። ስልጠና ያካትተ የነበረው ብሔር ብሔረሰቦችንም ጭምር ነው። ከኛ ሀገር ውጪ የምንሰራቸው ብሔሮች ሲዳማ፣ ኦሮምኛ፣ ኮንሶ፣ ሱማሌ፣ አፋር፣ ጉራጌኛ በጣም ብዙ ብሔሮችን እንሰራለን። እኛ ወሎንም ብቻ አይደለም መጫወት የምንፈልገው ኢትዮጵያዊ እንደመሆናችን የኢትዮጵያን ባህል በሙሉ መስራት የምንፈልገው እንሰራለን። አሪፍ ነገር ወደፊት ይኖረናል ብለን እናስባለን። መጀመሪያ ወደ 30 ይሆናሉ 30 ልጆች ይሆናሉ ወደ 15 ሴት 15 ወንድ አሁን እንዳየሽው 8 ሴት 8 ወንድ እስከሚቀሩ ድረስ አስተምሬ እዚህ ጋር አድርሻቸዋለሁ። በጣም ደስ የሚል ነበር። በየጊዜው ነው የምሰጣቸው ነገርም በደንብ እነሱም ያጠኑ ነበር። እንግዲህ እንዳየነው ነው ጀምረናል። የሚያልቅ ባህል የለም። ገና ያልወጡ ብዙ ብሔረሰቦች አሉ። ስለዚህ እኔ ላስተምራቸው የቻልኳቸው በወቅቱ የነበሩትን ሰርቼላቸዋለሁ። ኪነ ጥበብ ማላወቅ አቢ አይደለም ቆል የራሄሎ ነው። በዛ ተተለከፉኝ አሁን 2000 ብር ከፍለውኝ ቢሮ ቁጭ በልሽ ልጅ ሾለላና አላረገው። የሙዚቃ ፍቅር ብዛት አንድ ጊዜኛ ጎረቤታችን ሰው ሞቶ እና መብሪያ አዲስ ወጥቶ ነው ያም የባቢ ስራ ነው አሉኝ። እንደገና ሰማው አሁን ልሽ እዛ እንደው ሬሳውን ተሸክሜ ድርግም ያለ ጊዜ በመሐለ ረሰቸው በሪትም ሆነ የሚሻገር ሬሳውን ተሸክሜ ያለ ሐለ ነው እንግዲህ መቼም ይሄንን ዛር ደግሞ በረካ ይሁን ልቢው 150 እና ባቢ ያሳቀጠል በጣም ባህሉ ላይ ነው ሰራው ምናምን። ስለዚህ ያ ነገር ትልቅ ያረጋናል በያስባለው ማለት ሁሉም ብቻ ሳይሆን ኢትዮጵያ ነው ትልቅ ማድረግ የምንፈልገው በባህሉ ዙሪያ። ስለዚህ የግድ አሪፍ ነገር እንሰራለን በያስባለው። ማንም የጥበብ ፍቅር ያለው ኢትዮጵያዊ በሙሉ ሊያግዘው ይገባል ይሄ ቡድን። ምክንያቱም የኛ ብቻ አይደለም የኢትዮጵያ ሕዝብ ሀብት ነው። የቅርብ ክትትልና ድጋፍ በማድረግ በፋይናንስ፣ በሰው ኃይል፣ በቴክኒክ፣ በሙያ የቅርብ ክትትልና ድጋፍ በማድረግ ይሄን ገዛ እናደርጋለን በያስባለው እናደርጋለን። በአካባቢው ማህበረሰብና በመንግስት ድጋፍ የተቋቋመው የወሎ የባህል ቡድን ቀጣይነት ኖሮት
ለአካባቢው ብሎም ለሀገር ይጠቅም ዘንድ የሁሉም የጥበብ አፍቃሪዎች ሊኖርበት ይገባል እንላለን። I'm